አንድን ታሪክ ልንገራችሁ። The Alchemist ሚል ፓውሎ ኮኤልዮ የጻፈው አንድ መጽሐፍ አለ። መጽሐፉን እስር ቤት ውስጥ ያለ ከቆዘምኩባቸው ጥሩ መጽሐፎች ውስጥ አንዱ ነው። ብታነቡት ደስ ይለኛል። እዚህ ውስጥ አንድን ታሪክ ጠቀሰ። ሚዛናዊነትን ስለሚያሳይልኝ እችን ታሪክ ላካፍላችሁ። አንድ በእድሜ የገፉ አባት ነበሩ። ግለሰቡ ሰፊ ጸጋና ሀብት ቢኖራቸው ሊወርሳቸው የሚችል ብቁ ልጅ እንደሌለ ግን ሁሌም ያስባሉ። እረፍትም ይነሳቸዋል። ወጣቱ ልጃቸው የህይወት ተመክሮ ስላልያዘ ነገ ይህን ንብረት ከሳቸው ቢወርስ ቶሎ ከእጁ ላይ እንደሚጠፋ ያስባሉ። ይህም ትካዜ ውስጥ ይከታቸዋል። እሱን ለማስተካከል ብዙ ጥረት አድርገዋል፣ አልተሳካላቸው። ግን ደግሞ ተስፋ አልቆረጡ። ቅድም ይቻላል ብለኔል ለዚህ ሐሳብ ተነሱ። እሱን ለመለወጥ ከእርሳቸው ምክር ይልቅ በሌላ ሰው ሊያስመክሩት ፈለጉ። ወጣቱንም ወደ አንድ ቦታ አላኩት፣ ወደ ጥበበኛው ሰው። ሀገሪቱ ላይ የሚታወቅ አንድ ጥበበኛ ኡስታዝ አለ። ትልቅ ሰው የሚኖረው ወደ በረሃው አካባቢ ከሚገኝ የጥንት ቤተ መንግስት ውስጥ ነው። ታሪካዊ ቤተ መንግስት፣ በርካታ ቅርሶች ያሉበት ቤተ መንግስት ውስጥ ነው የሚኖረው። በርካታ ሰዎች እየሄዱ ከሱ ካውንስሊንግ ሰርቪስ ይወስዳሉ፣ የምክር አገልግሎት ይወስዳሉ። ወጣቱንም አባት ላኩት። ይህ ወጣት ከአድካሚ ጉዞ በኋላ እዛ የጥንት ቤተ መንግስት ውስጥ ደረሰ። ምክር ለመውሰድ የሚገባ የሚወጣው ሰው ለጉድ ነው። እርሱም ገባ። የእንግዳ መቀበያው ትልቅ ሳሎን ውስጥ ገባ። እንግዳዎቹ ሲጠብቁ የሚመገቡት ምግብ እየተመገበ እየጠጣ ቁጭ አለ። ለ2 ሰዓት ያህል ጠበቀ። ማንን ለማግኘት? ጥበበኛውን ሰው። እዛ የታደመው ሰው ትንሽ ትካዜ እንዳይሰማው እንዳይሰላች ከርቀት ቆሞ ግጥም በሚያምር ድምፅ የሚያነበንብ ግለሰብም አለ። ያን እየሰማ ትንሽ ቁጭ አለ ያስተነተነ። እንደምንም ጠብቆ ጥበበኛው ሰው ጋር ተገናኘ። ገባ። እንደገባም ጥያቄ ጠየቀው። ጥበበኛው ሰው ምን ልታደርግ መጣ? አይኔማ ህይወትን በስልትና በጥበብ የምማርበትን ክህሎት እንድትሰጠኝ እንድትመክረኝ ነው አለው። ግለሰቡም ጥበበኛውም ሰው መልካም ጥሩ ጥያቄ ነው ያቀረብከው፣ ባይሆን እንደምታይኝ ብዙ ስራ አለብኝና እስከዛው ቤተ መንግስት ውስጥ ያሉ ነገሮችን እየጎበኘ እየጠበቅከኝ ከ2 ሰዓት በኋላ ተመለሳለሁ። ከዛም አንዲት ማንኪያ ላይ ዘይት አደረገና ዘይቷን ማንኪያዋን ሰጠው። ባይሆን አደራህን ስትዟዟር ዘይቷን እንዳትፈስብህ ጠብቃታለሁ። ወጣቱም ትልቅ ኃላፊነት እንደተሰጠው ተሰማው። እሷን መጠበቅ የወደፊት ህይወቱን ለመጠበቅ ሚስጥር እንደሆነ ገመተ። ማንኪያዋን ከዘይቷ ላይ ዘይት ያላትን ማንኪያ ይዞ ቤተ መንግስቱ መዞር ጀመረ። ደረጃውን ሲወጣ ሲወርድ፣ ውጭ ሲገባ ሲመላለስ ትኩረቱን ግን ያደረገው ዘይቷ ላይ ነው እንዳትፈስበት። ከ2 ሰዓት በኋላ ዞሮ ወደ ጠቢቡ ሰው ገባ። እንደገባም ጠቢቡ ሰው አንድን ጥያቄ ጠየቀው። ወጣቱ ደስተኛ ነበር፣ ዘይቱ ሳይፈስ ይዞት ስለመጣ። ይሄ ነበር ለሱ ስኬት የመሰለው። ጠቢቡ ሰው ግን ምን አለው? ዞርከው እንደ ቤተ መንግስቱን አለው። አዎ አለ። እንግዳ ማረፊያ ላይ ትልቁ አዳራሽ ላይ ግድግዳ ላይ የተሳሉ የተፈጥሮ ስዕሎችን፣ አዕዋፋትን፣ ሁሉን ነገር ተመለከትከው? እንዲህ አለው። ወጣቱ ደነገጠ። እርሱ ትኩረቱን ያደረገው ዘይቱ እንዳይፈስበት ነው። ቤተ መንግስቱን አልጎበኘው። እሺ አለው አስከትሎ። እነዛ ለዓመታት 10 ዓመት የፈጀባቸው የአበባ አስተካካይ ጋርደን ጠባቂዎች የሰሩትን መስክ ማሳየው አለው። አላየውም። ወጣቱ ትኩረቱ ዘይቱ ላይ ነበር። እርሻ አለው። እሺ አለው አስከትሎ። የዓለምን ዕውቀት ሁሉ ሰብስቦ ያዘውን ቤተ መጻሕፍትስ በደንብ ጎበኘኸው? ሸልፎችን አያቸው አለው። በእርግጥ በዛ አልፎ ሄዷል፣ ግን ትኩረቱን ያደረገው ዘይቱ ላይ ነው እንዳይፈስበት። አላስተዋለው። ወጣቱ ደነገጠ። ዘይቱን ይዞ በመምጣቱ የተሰማው ደስታ ጠፋበት። ከዛም ምን አለው? በል እንግዳ እንደገና አለው። ዘይት ማንኪያው ላይ ያደረገና በል ተመለስና ቤቱን እንዳዲስ ጎብኘው፣ ቤተ መንግስቱን ውጣ ውረድ ተመልከተውና ተመለሳለሁ። 2 ሰዓት ነው የሚፈጅበት ለመጎብኘት። ይሄ ጫና እንዳይሰማው ምን አለው? ስማ አንተ ወጣት አለው፣ የቤቴን ጥበብ ስትመለከት
የኔ ምክር ጥበብ እንዳለው እንድታመን ያረጋልና እባክህን ሄዳለሁ። ወጣቱ ዘይት ያላትን ማንኪያ ተሸክሞ ቤተ መንግስቱን መጎብኘት ጀመረ። በእርግጥም ቤተ መንግስቱ ውስጥ ያየው ነገር ማረከው። ለካ እስካሁን አላየው። ግድግዳው ላይ የተሳሉ የተፈጥሮ ስዕሎች፣ ዛፎች፣ ሳሮች፣ አበባዎች በጣም ማራኪ ነበሩ። የደረጃዎቹ አሰራር ማራኪ ነበር። 10 ዓመት የፈጀውን ጋርደን ሲመለከተው ውስጡ በሐሴት ናኘ። ላይብራሪው ለጉድ ነው። ያን ሁሉ ለ2 ሰዓት ያህል ሲያይ ቆይቶ ወደ ጥበበኛው ሰው ከ2 ሰዓት በኋላ ተመለሰ። ልክ እንደገባም ለሰውየው ድል ሳይሰጥ መተረክ ጀመረ። ላይብራሪው እንዲህ ነው፣ መንገዱ እንዲህ ነው፣ ደረጃው እንዲህ ነው መተንተን ጀመረ። ጠቢቡ ሰው ትክ ብሎ አዩትና እጅ ላይ እንዳይፈስ አደራ የሰጠው ዘይት የት አላለው። ጎንበስ ሲል ማንኪያው ባዶ ነው፣ ዘይቱ ፈሷል። አሁንም ወጣቱ ተከዘ። ቅድም አካባቢውን ሳይ ዘይቱን ጠብቆ መጣ። አሁን ደግሞ ሁሉ ነገር ጎሚቶ ዘይቱን ሳይጠብቅ መጣ። ጠቢቡ ሰው ግን በተቃራኒ ፈገግ አለ። ምኑ ሊያስተምሮ የፈለገው ነገር ስለተሳካለት። አንተ ወጣት አለው፣ አሁን ትምህርቱን ጨርሰሃል። የህይወትን ጥበብ ለነግረው አዳምጠኛል። የህይወት ጥበብ ማለት ህይወትን በጥበብ የመምራት ሚስጥር ማለት ህይወትን እያየህ እየተደነክ እየተደመምክ ስትኖር እጅ ላይ ያለን ኃላፊነት አለመርሳት ነው። ህይወት በሁለቱ ባላንስ መሃል ነው የምትኖራል። ልብ አላችሁት ወዳጆቼ? ህይወት ማለት እንዲህ ነች። ህይወት ተደስተህባት ተዝናንተህም ስትኖር ያለብህን ኃላፊነት የተፈጠርክበትን ማንነትም ሳትዘነጋ ባላንስድ ላይፍ። አልበርት አንስታይን አንድ አባባል አለው፣ ህይወት እንደ ባይስክል ናት ይላል። ላለመውደቅ ሁሌም ባላንስን ጠብቀህ መረገጥ መቻል አለብህ ይላል። ህይወት እንደ ባይስክል ነች። ወደ ቀኝም እንዳትወድቅ ወደ ግራም እንዳትዘነበር ሁሌም ጥንቃቄ ትሻለች። ሉቅማኑል ሐኪም ኢትዮጵያዊው ታላቅ ጠቢብ ሉቅማን ቁርአን ውስጥ አላህ ምክራቸውን የጠቀሰላቸው ታላቁ ሰው ምን ይላሉ? እርጥብ አትሁን ትጨቀያለህ፣ ደረቅ አትሁን ትሰበራለህ ይላሉ። መካከለኛውን ሚዛናዊ ህይወት ምራ፣ ያኔ ለስኬት ቀርበሃል ማለት ነው። አላህ በሰማነው ተጠቃሚ ያደርገን። ሰላም አለይኩም ወራህመቱላህ።